አይ ቲንክ አሁን ላይ ሶሻል ሚዲያ ላይ የተለያየ ፕራይስ እየሰማችሁ ነው። ለምሳሌ ባለ አንድ መኝታ አንዳንዱ ጋር 2.9 ይባላል፣ አንዳንዱ ጋር 2.6፣ አንዳንዱ ጋር 3 ሚሊዮን ብሎ የሚያስተዋውቃል። እና እስኪ ግልጽ ላድርግላችሁ። ባለ አንድ መኝታ 43 ካሬ ነው የካሬው ስፋት ማለት ነው። የሚገኘው ቦሌ ቡልቡላ አዲሱ መንገድ ላይ ነው ሎኬሽኑ። ከዛ ውጪ ምንድነው የተለያየ ዋጋ ያለው በፍሎር ዋጋችን ይለያያል። ጂ+ 13 የሆነና ማለት ነው ወደ ላይ ፎቁ ከ1 እስከ 4 ከ5 እስከ 8 እና ከ9 እስከ 12 ብለን ከዛ 13ኛ ፎቅ ብለን ከፍለናል። ከአንደኛ እስከ አራተኛ ፎቅ 3 ሚሊዮን 236 ሺህ ብር ነው ሙሉ ክፍያው 15% ቫትንም ያጠቃለለ። ከፍ ስንል ከ5 እስከ 8 ሲሆን ደግሞ 3 ሚሊዮን 53 ሺህ ብር ይሆናል። እንደምታዩት እየቀነሰ ይመጣል ማለት ነው። ከ9ኛ ፎቅ በላይ ሲሆን ደግሞ 2 ሚሊዮን 977 ሺህ ብር ይሆናል። 13ኛ ፎቅ ላይ 2 ሚሊዮን 947 ሺህ ብር ይሆናል ለማለት ነው። እነዚህ የተለያዩት ዋጋቸው ምንድነው በፍሎር ዋጋቸው ስለሚለያይ ነው። ከዛ ውጪ ዲስካውንቶች አሉ፣ ቅናሾች አሉ። 10% ዲስካውንት የምታገኙ 30% ቅድመ ክፍያ ከፈላችሁ ነው። ለምሳሌ 3 ሚሊዮን 53 ሺህ ብር የነበረው ቤት 30% ቅድመ ክፍያ ከከፈላችሁ ከጠቅላላ የቤት ዋጋ ላይ ወደ 305 ሺህ ብር ዲስካውንት ታገኛላችሁ። ወደ 50% ደግሞ ከከፈላችሁ ወደ 450 ሺህ ብር ዲስካውንት ታገኛላችሁ ማለት ነው። እስኪ ደውሉልኝና ግልጽ አድርጌ እነግራችኋለሁ። እናመሰግናለን።